ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ በሌላ ሌሰን ተመልሻለሁ። ዳት ኢዝ ፋርማኮዳይናሚክስ ነው። ኦኬ ከዚህ በፊትም እንደተነጋገርነው ፋርማኮኪኔቲክስን ሁሉ ጨርሰናል። አሁን ደግሞ ወደ ፋርማኮዳይናሚክስ እንመጣለን ማለት ነው። ኦኬ ሶ ከዚህ በፊት እንዳወራነው ፋርማኮዳይናሚክስን ዲፋይን ስናደርግ ኢትስ ዋት ዘ ስታዲ ኦፍ ዋት ዘ ድራግ ዳዝ ቱ ባዲ ብለናል አይደለ? መድኃኒቱ ሰውነታችን ላይ ገብቶ ምንድነው የሚያደርገው? ሰውነታችንን ምንድነው የሚያደርገው የሚለው ነው። ኦን ዘ አዘር ሳይድ ደግሞ ፋርማኮኪኔቲክስ ዋት ዘ ባዲ ዳዝ ቱ ዘ ድራግ የሚለውን ተመልክተናል ማለት ነው። ስለዚህ ዋት ዘ ድራግ ዳዝ ቱ ዘ ባዲ በምንልበት ሰዓት ምንድነው ማለት ነው እያወራን ያለ ነው። ዳት ኢዝ ዘ ባዮኬሚካል የሰውነታችንን ባዮኬሚስትሪ ላይ ኤንድ ፊዚዮሎጂ ኦኬ ዘ ኖርማል ፋንክሽኒንግ ኦፍ ዘ ሂውማን ሃርት ኦር ሂውማን ቦዲ እንዴት ነው አፌክት የሚያደርገው? ኦኬ ምን አይነት ኢፌክት ነው የሚያመጣበት የሚለውን ነው የሚያሳየን። ባዮኬሚካል ኤንድ ፊዚዮሎጂካል ኢፌክት ኦፍ ድራግ ቱ ዘ ሂውማን ቦዲ የሚለውን ነው ማለት ነው የሚያጠናለን። ፕላስ ዘ ሜካኒዝም ኦኬ ባይ ዊች a drug results in this biochemical and physiological effect. Okay, mechanism of action ማለት ነው ጨምሮ ያጠናል። ሜካኒዝሙ ማለት this is what the interaction, okay, interaction by which, okay, this is the interaction between the drug and the target by which the drug produce its pharmacologic effect. የሆነ ድራግ በምንወስድበት ሰዓት የሆነ ፋርማኮሎጂክ ኢፌክት አለው። ያንን ፋርማኮሎጂክ ኢፌክቱን ለማምጣት ኦር ፕሮዲውስ ለማድረግ ምን አይነት ኢንተራክሽን ነው የሚያካሄደው ኦር what kind of processes this drug undergoes in the human body in order to produce the pharmacologic activity የሚለውንም ጨምሮ የሚያጠና ነው ማለት ነው። ኦኬ ስለዚህ እዚህ ፋርማኮዳይናሚክስ ላይ ከኢፌክቱ ተጨማሪ በዋናነት ምን ይጠናል ማለት ነው? the mechanism, okay በምን አይነት ሂደት ነው what's the process or how የሚለውንም አብሮ ያጠናል። this means what how ማለት ነው። ኦኬ how እንዴት ነው መድኃኒቱ ባዮኬሚካል እና ፊዚዮሎጂካል ኢፌክትን የሚያመጣው የሚለውንም አብሮ ያያል ማለት ነው። ሜካኒዝም ኦፍ አክሽን ጋር ስንመጣ ወይንም how የሚለው ጋር ስንመለከት ቤዚካሊ እነዚህ ሁለት አይነት ሜካኒዝም ኦፍ አክሽኖች አሉ። these are the receptor mediated one and the non receptor mediated. ሪሴፕተር ማለት ተቀባይ ማለት ነው። ኦኬ this kind of drug ካለ ኦኬ ለዚህ ደግሞ ተቀባይ ይኖራል ማለት ነው። ሶ ሪሴፕተር ሚዲየትድ በተቀባይ አማካኝነት ውጤታቸውን የሚያመጡ መድኃኒቶች ይኖራሉ። እንደገና ደግሞ ነን ሪሴፕተር ሚዲየትድ ይሆኑ አሉ። ለምሳሌ ነን ሪሴፕተር የምንላቸውን ደግሞ በሁለት እንከፍላቸዋለን። the first one is physical kind of non receptor mechanism አለ and then chemical kind of non receptor mediated mechanism of action አለ። ፊዚካል የምንለው just it is አካላዊ ነው። ኦኬ because of osmotic action ኦኬ የሚደረግ ነው። ለዚህ ለምሳሌ አብዞርፕሽን አለ። ኦኬ አብዞርፕሽን የአብዞርፕሽን ማለት ለምሳሌ ለቶክሲሲቲ ሪቨርስ ለማድረግ ብዙ ጊዜ ጂአይ ቶክሲሲቲን ሪቨርስ ለማድረግ we utilize commonly charcoal. ኦኬ ቻርኮልን እንጠቀማለን። አብዞርፕሽን ማለት ምንድነው? የሆነ አብዞርብ የሚያደርግ ላርጅ የሆነ ሰብስታንስ አለን። እዛ ሰብስታንስ ላይ መጥተው ኦኬ ሌሎች ስሞል ሰብስታንሶች ወይንም አብዞርቤት የምንላቸው አሉ። this one is charcoal is adsorbent ነው። አብዞርበንት ኦኬ አብዞርፕሽን እና አብዞርፕሽን ይለያያሉ። ኦኬ ይሄ አብዞርፕሽን የምንለው ወደ ላርጅ ወደሆነ ሰብስታንስ ሞሌኪዩል መጥቶ አታች መደረግ ነው። ኦኬ ስለዚህ ቻርኮል እዚህ ጋር የሆነ ቻርኮልን ብንወስድ እዚህ ጋር ሰብስታንስ አለ። ኦኬ አትራክት የሚያደርጉ ሰብስታንሶች አሉ። ሶ ቶክሲሲቲ የፈጠሩት ሰብስታንሶችን ምንድነው የሚያደርጉት? ይስባቸዋል። ኦኬ ወደዚህ ይስባቸዋል። ለካይንድ ኦፍ ኦስሞቲክ አክሽን ኢዝ ዜር ማለት ነው። ስለዚህ እነዚህ ሰብስታንሶች ወደዚህ በመሳብ ስራውን ይሰራል ማለት ነው this charcoal. So this kind of mechanism of action for a drug or a substance is known as a physical kind of non-receptor mediated mechanism of action ነው ማለት ነው። ምንም አይነት ሪሴፕተር የሚባል ነገር የለም። ኦኬ just a physical action ነው። ኦኬ physical action ነው። there is a flow of a substance from the higher concentration ካለበት ወደ low concentration ወይም ደግሞ አብዞርቤቶች ወደ አብዞርበንት ሰብስታንስ ምን ይሆናሉ? ላርጅ ሰርፌስ ኤሪያ ነው ያለው የአብዞርበንቶች እና ወደዚህ አካባቢ ይመጣሉ። እዚህ ላይ አትራክት ይደረጋሉ ዘን ኤክስክሬት ይደረጋሉ ማለት ነው። so this is kind of
ነን ሪሴፕተር ሜካኒዝም ማለት ነው። ሰከንድ ዋን ኢዝ ኬሚካል። ይህ ደግሞ ኬሚካል ሪያክሽንን በማካሄድ ሪሴፕተር የሚባል ነገር የለም አዝ ኦፍ ፊዚካል ዋን በት ዴር ኢዝ ዋት ካይንድ ኦፍ ኬሚካል ሪያክሽን አለ። ለዚህ ምሳሌ ደግሞ ስንወስድ አንታሲዶች አረ እንደነ አሉሚኒየም ሃይድሮክሳይድ እና ማግኒዥየም ሃይድሮክሳይድ ያሉ አንታሲዶች ምንድነው የሚያደርጉት? ለምሳሌ እነዚህ ለጨጓራ ሕክምና የምንጠቀማቸው መድኃኒቶች ናቸው። እነዚህ መድኃኒቶች ምንድነው የሚያደርጉት? ጨጓራችን ላይ ያለውን ሃይድሮክሎሪክ አሲድን ኒውትራላይዝ ነው የሚያደርጉት። በቃ ቤዚካሊ ኦኬ ኒውትራላይዜሽን ሪያክሽን ነው የሚያካሂዱት። ዛትስ ዋት ኬሚካል ካይንድ ኦፍ ሪያክሽን ማለት ነው። ኦኬ ሌሎች ቺሌቲንግ ኤጀንቶች ለምሳሌ እንደነ ኢዲቲ ያሉ ኦኬ በቺሌሽን ሪያክሽን ደግሞ የሚሰሩ መድኃኒቶች ይኖራሉ እና አንቲኦክሲደንት ነው ኢዲቲ። ያንን ሜካኒዝም ኦፍ አክሽኑን ተጠቅሞ ፋርማኮሎጂክ ኢፌክቱን በሚያመጣበት ሰዓት ምንም አይነት ሪሴፕተር የለም and there is chemical reaction and this one is chemical kind of mechanism of action for a drug ማለት ነው። ሌላኛው ሪሴፕተር ሜዲኤትድ የምንለው ደግሞ ሪሴፕተር አለ። በቃ ጀስት ቅድም እዚህ ጋር ሜንሽን እንዳደረግኩት ተቀባይ አለ። there is a specific receptor that a drug or a substance is interacted with and produce its pharmacologic effect ማለት ነው። such kind of receptors ይኖራሉ። በዚህን ጊዜ a drug substance needs to have some kind of properties. Okay, there are factors that affect the effect of drugs that have a mechanism of action of ሪሴፕተር ሜዲኤትድ። እነዚህ ውስጥ ደግሞ ፋክተሮቹ ምንድን ናቸው ብለን በምንመለከትበት ሰዓት አንደኛው እና የመጀመሪያው አፊኒቲ ሊኖር ይገባል። ኦኬ አፊኒቲ ፎር ዘ ሪሴፕተር። ይሄ ሪሴፕተር ይሄ ድራግ ለዚህ ሪሴፕተር አፊኒቲ ሊኖረው ይገባል፣ ወይም ይሄ ምንድነው አትራክት የመደረግ ነገር እና ተቀባይነት ሊኖረው ይገባል። ሪሴፕተሩ ለድራጎ ተቀባይነት ያለው ሊሆን ይገባል፣ ወይም የሚሳሳቡ መሆን አለባቸው። አንድ ሁለተኛው ደግሞ this drug needs to have an intrinsic activity. okay intrinsic activity ሊኖረው ይገባል or efficacy ማለት ነው። ኦኬ እዚህ ጋር ባይንድ ማድረግ ብቻውን or አፊኒቲ መኖር ብቻውን የሆነ ድራግ ሪስፖንሱን ፕሮዲውስ እንዲያደርግ ሊያደርጉ አይችልም። ግን ይሄ ድራግ ባይንድ ካደረገ በኋላ with the receptor it needs to have intrinsic activity የሆነ ውስጣዊ አክቲቪቲ ሊኖረው ይገባል። ከዚህ ሪሴፕተር ባይንድ ካደረገ በኋላ in the membrane ላይ ሄዶ የሆነ አይነት ኢፌክት ፕሮዲውስ የሚያደርግ መሆን አለበት። ይሄ ድራግ ጀስት ባይንድ ማድረግ or አፊኒቲ መኖሩና እዚህ ጋር መጣበቁ ብቻውን በቂ አይደለም ማለት ነው። so these two are a key factors that affect or that influence the effect of drugs having a receptor mediated kind of activity ማለት ነው። ሪሴፕተሮች ብዙውን ጊዜ በአክቲቭ እና ኢንአክቲቭ ፎርም ሊኖሩ ይችላሉ። ኦኬ ኢንአክቲቭ the R form or the active one ደግሞ R star form present ሊያደርጉ ይችላሉ። so a ligand or a drug substance to bind በሚያደርግበት ሰዓት shift ሊያደርጉ ይችላሉ ማለት ነው። so ባይንድ ያደርጋል አክቲቭ እና ኢንአክቲቭ በሆነ ሪቨርሲብል በሆነ ወይ ላይ ይሆናሉ ማለት ነው። ኦኬ there is another terminology here that is constitutive. okay constitutive activity of a receptor ይሄን ምን መሰላችሁ? constitutive activity ስንል in the absence of ligand, okay ምንም አይነት ligand ሳይኖር ምንም አይነት drug substance or other ligand ሳይኖር ሪሴፕተሮች ምንድነው ውስጣዊ የሆነ የራሳቸው like በሚፈለገው መጠን እንኳን ባይሆን somewhat ኢፌክትን ፕሮዲውስ የማድረግ ኤቢሊቲ ያላቸው የሆነ ያህል ፖርሽኑ አክቲቭ የመሆን ባህሪ ያላቸው this characteristics is known as constitutive activity ማለት ነው። ከኋላ እንመጣበታለን እዚህ ላይ but you have to take in note as constitutive activity is an activity of a drug in the an activity of a receptor in the absence of ligand or drug substance ማለት ነው። ኦኬ ግልጽ ነው። that's it እዚህ ጋር ነው ትንሽ ሰፋ አድርገን የምንመለከተው እና አንድ ድራግ እዚህ ጋር እንደወራ ነው አንድ ድራግ ከሪሴፕተር ጋር ባይንድ ካደረገ በኋላ
ምን ፎርም ያደርጋል? that means drug plus receptor it forms what? drug receptor complex. Alright? And then this drug receptor complex results in what? physiological effect አይደለ? or pharmacological effect ማለት ነው። ኢፌክት or biological response ፕሮዲውስ ያደርጋል ማለት ነው። ስለዚህም ይሄ እንዲሆን የድራግ ሰብስታንስ ቅድም ካራክተሪስቲክሶች አውርተናል አይደለ? ሌላ ተጨማሪ ደግሞ needs to have a specific or a characteristic size ብለናል shape and charge that suits for the receptor. If not, it will not produce its response ማለት ነው። ድራግ ሪሴፕተር ኮምፕሌክስ ለመስራት በራሱ ይሄ ድራግ መጥቶ ከሪሴፕተር ጋር ባይንድ ለማድረግ ከዚህ ሪሴፕተር ጋር በሳይዝ በሼፕ እንዲሁም በቻርጅ ሲዩት የሚያደርግ መሆን አለበት። ኦኬ ኢፍ ናት ፕሮዲውስ ማድረግ አይችልም ማለት ነው። ከነዚህ ከቀደሞቹ ተጨማሪ ማለት ነው። አፊኒቲ እንኳን ኖሮት ሳይዙ እና ሼፑ ኦር ቻርጁ ሲዩት የማያደርግ ከሆነ ኢት ዊል ናት ፕሮዲውስ ኢትስ ኢፌክት ማለት ነው። ኦኬ ክሊር። ሌላኛው እዚህ ጋር ማውራት ያለብን ኦኬ ዲሶሲሽን ኮንስታንት የሚባል ነገር አለ። ኦኬ ኦኬ ዲ የሚባል ነገር አለ። ዲሶሲሽን ኮንስታንት means it's the easiness or the simplicity of forming a drug receptor complex for a drug ማለት ነው። ኦኬ የሆነ ድራግ ከሆነ ሪሴፕተር ጋር ባይንድ አድርጎ ድራግ ሪሴፕተር ኮምፕሌክስ ፎርም አድርጎ ኤንድ ፊዚዮሎጂካል ኢፌክትን ፕሮዲውስ ለማድረግ ምን ያህል ቀላል ነው ኦር ምን ያህል ከባድ ነው የሚለውን የሚለካልን ነው ዲስ ኬዲ ማለት ነው። ዲሶሲሽን ኮንስታንት እንለዋለን። ኦኬ ሶ አንድ ድራግ ዲሶሲሽን ኮንስታንት ሎው ነው ማለት ኦኬ ኢፍ ዲሶሲሽን ኮንስታንት ኢዝ ሎው this means formation of drug receptor complex for that drug X is simple ማለት ነው። ኦኬ ሲምፕል የሆነ ሪአክሽን ነው ማለት ነው። ኦር ሲምፕል የሆነ ምን ኢንተራክሽን ድራግ ሪሴፕተር ኮምፕሌክስ ፎርሜሽን አለ ማለት ነው። ኦኬ ፎርሜሽን አለ ማለት ነው። ኢፍ ኢትስ ዘ ሪቨርስ ሃይ የሆነ ዲሶሲሽን ኮንስታንት አለው ማለት ሃይ ካይንድ ኦፍ ኤነርጂ ይፈልጋል ድራግ ሪሴፕተር ኮምፕሌክስ ለመስራት ማለት ነው። ኦኬ ሃይ የሆነ ኢነርጂ ኦር ደግሞ ሃይ የሆነ ስራ ይጠብቀዋል ማለት ነው። ያ ድራግ ሰውነታችን ውስጥ ገብቶ ፋርማኮሎጂክ ኢፌክትን ፕሮዲውስ ለማድረግ ሃይ የሆነ ኢፈርት ይጠበቅበታል ማለት ነው። ሪቨርስ ኢዝ ትሩ ማለት ነው። ኦኬ there are two kind of models for drug receptor complex formation of drug receptor interaction ለድራግ ሪሴፕተር ኢንተራክሽን ሁለት አይነት ሞዴሎች አሉ። first one is lock and key የምንለው አለ። ሎክ ኤንድ ኪ አለ ቀለል አድርገን and then induced fit ሞዴል አለ። ሎክ ኤንድ ኪ ማለት ላይክ ቁልፍና መክፈቻ እንደማለት ነው። ኦኬ ሶ ሪሴፕተር እና ላይጋንድ ወር ደግሞ ድራግ እንደ ቁልፍና መክፈቻ ናቸው። ጀስት ሲዩት ያደርጋሉ ደና አምጥተን ምን ማድረግ ነው ባይንድ ያደርጋሉ ማለት ነው። መጥተው ባይንድ ያደርጋሉ። ምንም አይነት ኮንፎርሜሽናል ቼንጅ ኦር ኤኒ ካይንድ ኦፍ ቼንጅ አያስፈልግም ማለት ነው። they are fit ማለት ነው። በቃ መጀመሪያም እንደ ቁልፍና መክፈቻው ማለት ነው። ላይ መክፈቻው ቁልፍ አስገብተን በምናስገባበት ሰዓት ፊት ያደርጋል። እንዳን መዝጋት ከፈለግን መዝጋት ኦር ደግሞ መክፈት ከፈለግን መክፈት ነው። this is lock and key ሞዴል ነው። ምንም አይነት ኮንፎርሜሽናል ቼንጅ ኦር ኤኒ ካይንድ ኦፍ ኤነርጂ አይፈልግም። the second one is induced fit ሞዴል ነው። አሁን እዚህ ጋር there is some kind of changes in conformation okay or the charge or the size or what the shape change ሊኖር ይችላል። most commonly shape change ይኖራል። ኢንዲዩስድ ፊት ሞዴል የሚለው እንደዛ ነው ማለት ነው። ኦኬ ለምሳሌ this kind of ሼፕ ያለው ድራግ መጥቶ ቅድም እንዳልነው ባይንድ በሚያደርግበት ሰዓት ላይክ ሪሴፕተሩ እንዲህ አይነት ሼፕ ቢኖረው ኦኬ ሲዩት አያደርግም አይደለ? አሁን ይሄ መጥቶ ቀጥታ ባይንድ አያደርግም አይደለ? so some kind of conformational change needs to be taken by the receptor ማለት ነው። ኢንዲዩስድ ፊት ሞዴል የሚለው ማለት ነው። ኢንዲዩስድ የሆነ አይነት ኢንዳክሽን አለ። ይሄንን ሼፕ ቼንጅ ለማድረግ ለምሳሌ ይሄንን ምን ማድረግ ሊሆን ይችላል? እንዲህ አይነት ኢነርጂ ኢንዲዩስድ ቢደረግበት ወር አፕላይ ቢደረግበት እቺን ወደ ምን ልንቀይራት እንችላለን? this kind of shape
ቼንጅ እንዲደረግ ልናደርግ እንችላለን። ኤንድ ዘን ይሄ መጥቶ ፊት ማድረግ ይችላል ማለት ነው። this is the second model, that is induced fit model. Some kind of conformational changes needs to be undertaken in order to have drug receptor complex formation and then to produce pharmacologic response ማለት ነው። ኦኬ ስለዚህ ኢንድ ሪዛልቱ እዚህ ጋር ፊዚዮሎጂካል ኢፌክት ኦር ዋት ሪስፖንስ ነው ብለን ነበር አይደለ? እዚህ ጋር ሪስፖንስ ብለን ቅድም ሜንሽን አድርገን ነበር እና ሶ ዋት ዲስ ሪስፖንስ ኦር what kind of response can a drug or a substance produce የምንለውን ደግሞ እንመልከት እስኪ። ሪስፖንስ ቤዚካሊ ሁለት አይነት ሊሆን ይችላል። that is አጎኒስት ሊሆን ይችላል ኦር ደግሞ አንታጎኒስት ኦር አንታጎኒዝም ሊሆን ይችላል ማለት ነው። ኦኬ አንታጎኒዝም ሊሆን ይችላል። ቅድም እንዳልነው አሁን ለሪሴፕተር ሚዲየትድም የራሳቸው የሆነ አንታጎኒዝም ሜካኒዝም አለ። እነን ሪሴፕተር ሚዲየትድም ደግሞ የራሳቸው የሆነ አንታጎኒዝም ሜካኒዝም አለ። አጎኒስት በምንመለከትበት ሰዓት this kind of drugs are drug substances or substance that produces an effect similar to that of intrinsic substances. okay ውስጥ ላይ ሰውነታችን ላይ በተፈጥሮ ያሉ ሰብስታንሶች አሉ። እነዛ ሰብስታንሶች የሚያመጡትን አይነት ኢፌክት በተመሳሳይ የሚያመጡ ሰብስታንሶች ናቸው አጎኒስት ካይንድ ኦፍ የምንላቸው ማለት ነው። አጎኒስት የምንለው ሪስፖንስ ማለት ነው። this agonism can have a forms of full, partial and reverse. okay full sentence basically a drug substance have high affinity for the receptor and it have also an intrinsic activity. ኢንትሪንሲክ አክቲቪቲን ጨምሮ ያለው ማለት ነው። ሁለቱንም ያለው ቤዚካሊ ሰውነታችን ውስጥ ያለ ኢንተርናል የሆነ ላይጋንዳችን የሚሰራውን ኢፌክት የሚሰራ ነው ፉል ምንለው ሙሉ ማለት ነው። the partial one ግን this kind of drugs or substances have an affinity for the receptor but they didn't have intrinsic activity. intrinsic activity ግን የላቸውም፣ ውስጣዊ የሆነ አክቲቪቲ የላቸውም፣ or efficacy የላቸውም፣ ኢፌክት ፕሮዲዩስ አያደርጉም። ነገር ግን ለሪሴፕተሩ ምን አላቸው? አፊኒቲ አላቸው። ኦኬ that's it. the third one is reverse one. okay reverse agonist የምንለው ምንድነው መሰላችሁ? ቅድም ስናወራ እዚህ ጋር constitutive activity of receptor ብለናል አይደለ? ሶ ያንን constitutive activity of receptor ምን የሚያደርግ ነው? የሚቀንስ that's an antagonism ማለት ነው። ኦኬ በሌላ ቋንቋ አንታጎኒዝም ማለት ነው። this one have look በቁጥር ደረጃ ስንመለከት the full agonist have 100% activity. the partial one have 50% of an activity for the intrinsic one and the reverse one have -100. even መጀመሪያ የነበረውን ቅድም እንደነገርኳችሁ መጀመሪያ ላይ ያለ ምንም ላይጋንድ ኦኬ ያለ ሪቨርስ አጎኒስት የነበረውን አክቲቪቲ ኦኬ የሚቀንስ ኦር የሚያሳጣ ማለት ነው። this is stronger than an antagonism ይላል። ኦኬ የሪቨርስ አጎኒስት ከአንታጎኒዝም ኦኬ ከፉል አንታጎኒዝም የጠነከረ ነው። ምክንያቱም ውስጣዊውንም ገና ያለምንም አይነት ነገር ያለሱ ተጨማሪነት ያለውን ኢፌክት ነው የሚያሳጣው ማለት ነው። okay this is kind of agonist ማለት ነው። okay አንታጎኒስት ጋር በምንመጣበት ሰዓት ደግሞ አክቲቪቲውን ምን ማድረግ ነው? ሪቨርስ የሆነ አክቲቪቲ መስራት ማለት ነው። ኢንትሪንሲክ የነበረውን ላይጋንድ የሚሰራውን ስራ ተቃራኒ የሆነውን ሪስፖንስ መስጠት ማለት ነው። okay this antagonism ደግሞ በምንመለከትበት ሰዓት እንደ ሜካኒዝም ኦፍ አክሽን ይለያያል። okay ነን ሪሴፕተር ሚዲየትድ በሚሆንበት ሰዓት ሁለት አይነት አንታጎኒዝም አለ። ለነን ሪሴፕተር ኦኬ ለነን ሪሴፕተር አንደኛው ፊዚዮሎጂካል ነው፣ ሁለተኛው ደግሞ ኬሚካል ነው። ኦኬ ኬሚካል ላይክ ከላይ እንዳወራናቸው አንታጎኒዝም ብቻ ኢፌክቱ ምንድነው? ተቃራኒ ነው ማለት ነው። ተቃራኒ የሆነ ኢፌክት ነው ያላቸው። ኬሚካሊ ተቃራኒ የሆነ ኢፌክት ሊያመጣ ይችላል፣ ፊዚዮሎጂካሊ ደግሞ ተቃራኒ ኢፌክት ሊያመጣ ይችላል but without having a receptor to bind. receptor mediated antagonist ደግሞ receptor mediated በሚሆንበት ሰዓት ደግሞ ሁለት አይነት አንታጎኒዝም አለ።
የመጀመሪያው ኮምፒቲቲቭ and non-competitive. As I have mentioned before, እዚህ ጋር ላይጋንድ አለ and the receptor is there አይደለ? ኮምፒቲቲቭ ስንል ምንድን ነው? ኢንሂቢት የሚያደርገው ሰብስታንስ ለዚህ ሪሴፕተር ላይጋንድ የሆነው አይነት ድራግ ሰብስታንስ ሼፕ አለው። ኦኬ ለምሳሌ ይሄ ላይጋንዱ ቢሆን ኦኬ ድራግ ሰብስታንስ አጎኒስት የሆነው ላይጋንድ ቢሆን ሌሎች ሰውነታችን ውስጥ ያሉ ኦር ደግሞ ከውጭ አንታጎናይዝ ለማድረግ የምንወስዳቸው መድኃኒቶች የምንሰጣቸው መድኃኒቶች ኦኬ ይሄ ድራግ ኤክስ ቢሆን አንደን ዋይ የሚባል አንታጎኒስት ለምሳሌ እዚህ ድራግ አንታጎኒስት ደግሞ ዋይ የሚባል ሰብስታንስ ቢሆን this substance have similar kind of characteristics with that of the agonist one. Okay ተመሳሳይ የሆነ ካራክተሪስቲክስ ያለው ከአጎኒስቱ ጋር ተመሳሳይ የሆነ ካራክተሪስቲክስ ያለው ሰብስታንስ ሆኖ ምን ያደርጋል? ውድድር አለ። as the name indicates there is a competition. okay competition አለ for what? for the receptor. ስለዚህ ያሸነፈ ኢፌክቱን ያመጣል ማለት ነው። ኦኬ ይሄ ኮምፒቲቲቭ ካይንድ ኦፍ ኢንሂቢሽን ነው። ነን ኮምፒቲቲቭ የምንለው ደግሞ ድራግ ሰብስታንሱ ከዚህ ጋር ሲሚላሪቲ ላይኖረው ይችላል but it results in a change, a conformational change on that of the receptor by binding to the allosteric site, a site apart from the active site ማለት ነው። ይሄ active site እንለዋለን and sites apart from this of the active sites are known as allosteric site እና allosteric site ላይ ሌላ ቦታ ላይ ባይንድ በማድረግ ኮንፎርሜሽናል ቼንጅ እንዲያመጣ ያደርገዋል ሪሴፕተሩ እና መጀመሪያ ላይ ለሪሴፕተሩ ለድራጉ ሲዩት ያደርግ የነበረው ሪሴፕተር ሲዩት እንዳያደርግ ያደርገዋል then ፕሮዲውስ ማድረግ ያለበትን ኢፌክት እንዳያመጣ ያደርገዋል ማለት ነው። in this mechanism non-competitive inhibitors produce their inhibitory effect. how to reverse this one የሚለውን ብናወራ አሁን ለምሳሌ እዚህ ጋር ምንድነው የምናደርገው? ለምሳሌ ሌሎች ይህን አይነት አንታጎኒዝም ካራክተሪስቲክስ ያላቸው ሰብስታንሶች ቢኖሩ ሌሎችም ኦኬ ከዛ እዚህ ጋር ባይንድ አደረገ ኦኬ ይሄ በሚሆንበት ሰዓት በሚፈጠርበት ሰዓት ይሄ ሪሴፕተሩ ከማን ጋር ባይንድ አደረገ? ከአንታጎኒስቶች ጋር ባይንድ ያደርጋል ማለት ነው። ሶ ዲስ አጎኒስት ዋን ማምጣት ያለበትን ኢፌክት አያመጣም ማለት ነው። ይህንን ሪቨርስ ለማድረግ ምንድነው የምናደርገው? የዚህን ኮንሰንትሬሽን እንጨምር። ኦኬ የአጎኒስትን ኮንሰንትሬሽን ብንጨምር ምን ይሆናል? ሰርፓስ ያደርገዋል አይደለ? አማውንቱ ከፍ ይላል የዚህኛው። ስለዚህ ይህንን ዲስፕሌስ ማድረግ ይችላል ማለት ነው። ዲስፕሌስ የማድረግ ኤቢሊቲ ይኖረዋል ማለት ነው። ዶዙ ምን ይሆናል? ይጨምራል ማለት ነው። በሌላ ቋንቋ this competitive kind of antagonists affect the potency of the drug ማለት ነው። ኦኬ ፖቴንሲ ማለት ምን ማለት ነው? ፖቴንሲ ማለት that is the dose of a drug that produce an effect ማለት ነው። ስለዚህ አንድ ድራግ ፖቴንሲው ሃይ ነው ማለት በትንሽ ዶዝ ሪስፖንስ ፕሮዲውስ ማድረግ ይችላል ማለት ነው። እዚህ ጋር ግን in case of competitive inhibition በትንሽ ዶዝ ፕሮዲውስ ማድረግ ይችላል እንዴ? አይችልም አይደለ? ምክንያቱም ኦኩፓይ ያደርጉበታል እነዛኞቹ ሃይ ስለሆኑ ማለት ነው። በዚህ መሰረት ይህንን ሪቨርስ ለማድረግ we need to increase the dose of the drug። ስለዚህ ፖቴንሲው ምን ይሆናል ማለት ነው? የአንድ ድራግ ኮምፒቲቲቭ ኢንሂቢተር ካለው ሰውነታችን ላይ or ደግሞ ኮምፒቲቲቭ ኢንሂቢተር ፕሮዲውስ ኮምፒቲቲቭ ኢንሂቢተር ቢኖረው ፖቴንሲው ሎው ይሆናል። that means the drug needs to produce an effect similar to that of the prior one in a dose higher. that's higher ማለት ነው። ከፍ ያለ ዶዝ ያስፈልገዋል። ከዛ በፊት በትንሽዬ ዶዝ ፕሮዲውስ ያደርግ የነበረውን ኢፌክት ለማምጣት ከፍ ያለ ዶዝ ያስፈልገዋል። በሌላም በዚህ ምክንያት ፖቴንሲውን አፌክት ያደርገዋል ማለት ነው። ነን ኮምፒቲቲቭ ዋን ደግሞ efficacy of the drug is affected by non-competitive inhibitors። ይህም ማለት
ኢፊኬስ ይሄ አሎስቴሪክ ሳይቱን አይደለ አፌክት የሚያደርገው። ስለዚህ ሼፑ እንዲቀየር ያደርጋል። ሼፑ ተቀየረ ማለት መድኃኒቱ መጥቶ ባይንድ አያደርግም and then ኢፌክቱን ፕሮዲስ ማድረግ አይችልም። በሌላ ቋንቋ efficacy of this drug is affected by the non-competitive inhibitors ማለት ነው። this is the key difference between the competitive and non-competitive inhibitors. And let's come to the dose response curves. Okay, dose response curve ደግሞ እንመልከት። ዶዝ ድራግ ዶዝ ከሚያመጣው ኢፌክት ጋር ምን አይነት ሪሌሽንሺፕ አለ ለእያንዳንዱ ድራግ የሚለውን እንመልከት። there are basically two kind of dose response curves. that is a graded dose response relation or curve and quantile kind የምንለው አለ። graded ማለት simply there is a direct relationship, okay, direct relationship between the dose and the response of it. That means if we increase the dose of a drug, the response of that drug will increase exponentially until the ceiling effect of the drug reached. Okay, but here an important thing is ceiling effect. Okay, ማምጣት የሚችለው ማክሲመም ኢፌክት እስኪያመጣ ድረስ or until all receptors are occupied. Okay, ኦኩፓይ እስኪሆኑ ድረስ ያሉት ሪሴፕተሮች ለሆነ ድራግ አክቲቪቲ ያሉ ሪሴፕተሮች ኦኩፓይ እስኪደረጉ ድረስ ብቻ ዶዙ በምንጨምርበት ሰዓት የሆነ ድራግ the response will also increase exponentially. If all receptors are occupied and then if we increase the dose of the drug, what will happen? Guess what? Toxicity ይፈጠራል ማለት ነው because there are no receptors present for a drug to bind with them and produce their effect. so ምን ይሆናሉ ማለት ነው? ከሪሴፕተር ጋር ባይንድ አያደርጉም then around the plasma present ያደርጋሉ ማለት ነው። ስለዚህ toxicity from that kind of drugs will occur ማለት ነው። this graded kind of curve, graded dose response curve will be continuous curve ይሆናል ማለት ነው። okay, continuous and exponential kind of curve ይሆናል ማለት ነው። there is a kind of relation between the dose and the response and graded one that is direct relation ማለት ነው። ኳንታል ጋር በምንመጣበት ሰዓት ደግሞ ኳንታል በሚሆንበት ሰዓት ደግሞ there is a variability. okay, there is variability for a response of a drug X ማለት ነው። ሪስፖንስ ላይ variability ይኖራል። there are individuals which are sensitive for a drug X and that produce a response for a small dose of a drug, and on other side there are individuals does not respond for a small dose of a drug like that of the first one ማለት ነው። okay, variability is there but just there is variability between individuals for a drug to respond ማለት ነው። that means የሆነ kind of individuals for 5 milligram of a drug X can respond better, like አሪፍ ሪስፖንስ ያመጣሉ፣ ምርጥ ውጤት ያመጣሉ በ5 ሚሊግራም ማለት ነው። የሆነ kind of individuals ደግሞ በ5 ሚሊግራም አይደለም like 5 times is like 25 milligram እንኳን ሆኖ or ደግሞ like 10 milligram or 15 milligram of a drug ሊሆን ይችላል ሪስፖንስ እንዲያመጡ የሚያደርጋቸው ማለት ነው። generally this quantile kind of relationship studies about the variability of the dose of a drug for different group of peoples ማለት ነው የሚያጠናለን። ኦኬ ሌላኛው እዚህ ጋር መያዝ ያለብንና መርሳት የሌለብን ምን አለ? ቴራፒቲክ ኢንዴክስ የሚባል ነገር አለ። ኦኬ ቴራፒቲክ ኢንዴክስ this one means it is the safety margin of a drug ማለት ነው። ኦኬ ድራጉ በምን ያህል ደረጃ ሴፍ ነው የሚለውን የሚያሳይልን ነው የቴራፒቲክ ኢንዴክስ የምንለው ማለት ነው። it is the gap between the effective and toxic dose of a drug ማለት ነው። ኦኬ የሆነ ድራግ አለ፣ የዛ ድራግ ቶክሲክ ዶዙ እና ኢፌክቲቭ ዶዙ ምን ያህል ልዩነት አላቸው የሚለውን የሚያጠናልን ነው የሚያሳየን ነው ማለት ነው ቴራፒቲክ ኢንዴክሱ። እዚህ ላይ ደግሞ ስንመለከት there are two terminologies. okay, lethal dose that 50 LD 50 እና
ED50 የምንላቸው ተርሚኖሎጂዎች አሉ። ኦኬ ኢፌክቲቭ ዶዝ ፎር 50% ኦፍ ኢንዲቪጁዋልስ ማለት ነው ቴስት ማለት ነው። ሌታል ዶዝ ማለት የሆነ ድራግ ሌታል ዶዝ ኦፍ LD50 ማለት 50% ለሚሆኑት የስተዲ ፖፑሌሽኖቻችን ገዳይ የሆነ ቶክሲክ የሆነ ዶዙ ምን ያህል ነው ማለት ነው። ኦኬ 50 የሆነ ድራግ ዶዝ አለ። ከዛ 50% የሚሆነው የስተዲ ፖፑሌሽን ላይ የምናጠናበት ፖፑሌሽን ላይ ቶክሲሲቲ ለማምጣት ምን ያህል ዶዝ ነው የሚያስፈልገው የሚለው ማለት ነው። ኦኬ ሌታል ዶዝ አንድ ኢፌክቲቭ ዶዝ ስንል ደግሞ 50% የሚሆነው ስተዲ ፖፑሌሽናችን ላይ ኢፌክቱን ፕሮዲስን ለማድረግ ወይንም ደግሞ ኢፌክቲቭነሱን ለማምጣት የሚያስፈልገው ዶዝ ምን ያህል ነው ማለት ነው። ኦኬ ሶ this therapeutic index is on the other side the gap or the difference between the lethal dose and the effective dose ማለት ነው። ኦኬ ስለዚህ ሌታል ዶዙ በሌላ ቋንቋ ቴራፒቲክ ኢንዴክስን ለማካልኩሌት ለማድረግ ስንፈልግ ቴራፒቲክ ኢንዴክስ is calculated as the lethal dose divided by the effective dose for the 50% of the study individual the study group ማለት ነው። ኦኬ ስለዚህ አንድ ድራግ ቴራፒቲክ ኢንዴክሱ ሃይ ነው ማለት ሌታል ዶዙ ምንድን ነው ማለት ነው? ሃይ ነው ማለት ነው። ኦኬ በጣም ከፍ ያለ ዶዝ ነው ማለት ነው። ወይም ኢፌክቲቭ ዶዙ ደግሞ ከሌታል ዶዙ አንፃር ያነሰ ይሆናል ማለት ነው። in this case the drug safety margin is high ማለት ነው። ቴራፒቲክ ኢንዴክሱ ሃይ ሲሆን the drug is safe ማለት ነው። between this range ማለት ነው። እዛ ሬንጅ መሃል ላይ ሴፍ ነው ማለት ነው። ለምሳሌ እንደዚህ ሃይ ቴራፒቲክ ኢንዴክስ ያላቸው ድራጎች እንደ ፔኒሲሊን፣ ፓራሲታሞል ያሉ ድራጎች ሃይ ጋፕ ይኖራቸዋል። ኦኬ ስለዚህ ሌታል ዶዙ ሃይ ነው ማለት ከፍተኛ የሆነ ዶዝ ያስፈልጋል ማለት ነው። ቶክሲሲቲን ፕሮዲውስ ለማድረግ ከኢፌክቲቭነሱ አንፃር ማለት ነው። በተቃራኒው ደግሞ ቴራፒቲክ ኢንዴክሱ ሎው ነው ማለት የሆነ ድራግ ኦኬ ሌታል ዶዙ ሎው ነው ማለት ሌታል ዶዙ ሃይ ነው ማለት ነው። ሌታል ዶዙ ምንድነው? ትንሽ ነው ከኢፌክቲቭ ዶዙ አንፃር ማለት ነው። በዚህና በዚህ መካከል ያለው ጋፕ ጥንጥ ነው ማለት ነው። if so the therapeutic index the toxicity index for the drug is low, therefore using this drug in a dose larger or somewhat increase that of effective dose will result in toxicity. ለዚህ ደግሞ ምሳሌ ሎው ቴራፒቲክ ኢንዴክስ ላላቸው ምሳሌ ዲጎክሲን ዲጎክሲን ዋርፋሪን and phenytoin ሊቲየም ያሉት ድራግ ሰብስታንሶች ሎው ቴራፒቲክ ኢንዴክስ ያላቸው ናቸው። this means the gap between the effective dose and the lethal dose is very small ማለት ነው። therefore a small increment in the dose of the drug will result in toxicity for the human body. Okay, that's it. This is all about the pharmacodynamics first part. And on the next class, we will talk about the types of receptor. Okay, types of receptors. The receptor types. የምናወራ ይሆናል next video ላይ ማለት ነው። If you have any question, suggestion, any doubt, any complicated point on this one, can ask me on the comment section. If not, subscribe, share, and be a family. Stay tuned. See you later. Thank you.